Traffic policeman hand signal. The importance of the traffic policeman hand signal. The traffic policeman hand signal substitutes the role of traffic control devices. ይህ ሜክ ሚዲያ እንኳን ወደ ሜክ ሚዲያ በደህና መጣችሁ እያልኩ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት መስጠት ትጀምሩ ዘንድ በአክብሮት ጋብዛለሁ። ለዛሬ ያዝንላችሁ ርዕስ የትራፊክ ፖሊስ የእጅ ምልክቶች የሚል ይሆናል። እንግዲህ የትራፊክ ፖሊስ የእጅ ምልክት ምናልባትም የትራፊክ መብራት በሌለበት አካባቢ ወይም ደግሞ በተበላሸበት አካባቢ የትራፊክ ፖሊሶቹ የእጅ ምልክት በማሳየት የተሽከርካሪውን ፍሰት የሚቆጣጠሩበት ሁኔታ ማለት ነው። ስለዚህ እነዚህ የትራፊክ ፖሊስ የእጅ ምልክቶች የሚያስተላልፏቸውን መልእክት እንደሚከተለው ከምልክቶቹ ጋር አያይዘን እንመለከታለን። ይህ የትራፊክ ፖሊስ የእጅ ምልክት የሚያስተላልፈው መልእክት ከፊት ለፊት የሚመጡትን አሽከርካሪዎች እንዲቆሙ ያዛል፣ ነገር ግን ሌሎቹ እንዲሽከረከሩ ይፈቅዳል ማለት ነው። ይህ የትራፊክ ፖሊስ የእጅ ምልክት ደግሞ ከኋላ የሚመጡ ተሽከርካሪዎችን እንዲቆሙ የሚያዝ ሲሆን ሌሎቹ ግን እንዲሽከረከሩ ወይም ደግሞ እንዲያሽከረክሩ ይፈቅዳል ማለት ነው። በሶስተኛ ደረጃ ይህ የትራፊክ ፖሊስ የእጅ ምልክት ከፊት ለፊትና ከኋላ ወደ መስቀለኛ መንገድ የሚመጡትን ተሽከርካሪዎች የሚያስቆም ሲሆን ሌሎቹ ግን እንዲያሽከረክሩ ይፈቅድላቸዋል ማለት ነው። በአራተኛ ደረጃ ይህ የትራፊክ ፖሊስ የእጅ ምልክት ከቀኝ ወደ ግራና ቀጥታ ታጥፈው ለሚሄዱ አሽከርካሪዎች የሚፈቅድ ሲሆን ሌሎቹን ግን ይከለክላል ማለት ነው። አምስተኛ ደረጃ ላይ ይህ የትራፊክ ፖሊስ የእጅ ምልክት ፊት ለፊት ቆመው ከነበሩ አሽከርካሪዎች ወደፊትና ወደ ቀኝ እንዲጓዙ ይፈቅዳል ማለት ነው። በስድስተኛ ደረጃ ይህ የትራፊክ ፖሊስ የእጅ ምልክት ከኋላ ቆመው የነበሩ አሽከርካሪዎች ቀጥታ ወደፊትና ወደ ቀኝ ታጥፈው እንዲጓዙ የሚፈቅድ የትራፊክ ፖሊስ የእጅ ምልክት ነው ማለት ነው። በሰባተኛ ደረጃ ይህ የትራፊክ ፖሊስ የእጅ ምልክት ከግራ ወደ ቀኝና ቀጥታ ታጥፈው ለሚሄዱ አሽከርካሪዎች የሚፈቅድ የትራፊክ ፖሊስ የእጅ ምልክት ሆኖ እናገኘዋለን ማለት ነው። ሰናይ